እንግዲህ ውድ ተመልካቾቻችን በተደጋጋሚ ዚናቲና የኑሐሚን እህት እዚህ ቦታ ላይ እንደሚገናኙት ተከታትለናቸው ነበር። ይሄው እንዴት እንደሚሆኑ ውድ ተመልካቾቻችን ዛሬ እንግዲህ ለሶስተኛ ጊዜ ነው ያዝናቸው። ይሄ ማለት እንግዲህ የናቲ የባህሪ መለዋወጥ እንግዲህ ከዚህ ጋር የተገናኘ ነገር እንዳለው እንገምታለን። ግን በእኔ በኩል ቤተሰብ እንደዚህ ብታደርጊ የሚለውን ነገር ለምን እኔ ብቻዬን አልሞትም አማክራቸዋለሁ። እንደዚህ የተፈጠረ ነው እንደዚህ የሆነ እላቸዋለሁ። ለምን ለውጭ ሰው ከመናገር ቢያንስ ቤተሰብ ነው። እንደገና እሱ በሚወጣበት ሰዓት ላይ ሌሎች ቄስ ወይም ደግሞ የሃይማኖት አባት ጠርተሽ የራስሽ መፍትሄ መውሰድ አትችይም ነበር? በር ቁልፍ ነው ማድረው። ስለዚህ ቁልፉን አስቀምጠሽ ነው እንደ በር የምትዘጊበት ማለት በቁልፉ ላይ ነው የሚሆነው ማለት እንደዚህ ደብቄበት ምናምን ሞክሬ አላውቅም። እዚህ ገንዘብ እንደውም እኔ በጣም ብዙ ጊዜ ጠይቅሻለሁ እያልኩ እያሰብኩ ነበር። ግን በሁለታችን መሀል ገንዘብ ይሄን ያህል ማተር ያደርግም ምን ሆነሽ ነው? ለምን ደግሞ ማተር ማያደርገው እንዴ? ያስፈልጋል እኮ ገንዘቡን ለፍቼ ሰርቼ ነው ማመጣው እንዴ። አካውንት ውስጥ መግባት ካቆመ ቆየ እና የት እየሄደ ነው? አንቺ የምርሽን ነው የምትወሪው? ለምን ነው የምሬ ማላወራው? ለምን ነው የምቀልደው በዚህ ሰዓት? አረ አንቺ ክፉ አታውሪ በእናትሽ። ምንድነው ክፉ ማስወራ? እኔ የምሬ ነው እያወራሁት። እኔ በጣም መሮኝ ነው እያወራሁት። የታለ ገንዘቡ? እስቲ እያስቀመጥኩ ነው። እያስገባህ አይደለም ነው የምትይ? እያስገባህ አይደለም። ሌላ ቤተሰብ አለኝ ነው። ይሄን ጉዳይ እኔና አንቺ ለብቻችን ነው የምንወራው። ምንድነው ለብቻችን ያወራው ነገር ይበቃል አይደል? ዝም በይ አንቺ። አሁን እያናደርሽ ነው። እንጣላም እንችላለን። ምንድነው ከዚህ በኋላ ቁጭ ብለን ካላወራን በቃ ሴጣኔን አትምጩ ነገር ይሻላል። ሁሉ ጊዜ ነው አንተ ሴጣን የሚመጣው። አርፈሽ ብትቀመጪ ነው የሚሻልሽ። ምንድነው አንቺ እንዴ ሰላም የምንመነሽ? ቆይ ምንም ሰላም ነው በቃ ያልሽ ነው ጋዜጠኛ ወይ ማናት እሷ ሲጀመር አይደለም በቃ እያወራን እኮ ነው። ሌላ አልፈልግም። እሺ እኔ አልፈልግም። በቃ ምንም ነገር ማውራት አለመፈለግ እኮ ትችላለሽ። አንተና አውርቻለሁ። ቆይ ቤቱ አቦራ ነኝ አይደል? ምን ሊሆን ነው የምትይው? ዘረፋ ጀመራችሁ ደግሞ የምዘረፋ ከሚስቱ ውጪ እዚህ ቦታ ላይ ምን ሊያደርግ እንደሚችል ቦታው እንደምታዩት እንግዲህ ጫካ ነው። በጣም ማንም ሰው ሊኖርበት የማይችለው በጣም ተቀራርቧል። ናቲ ግዴለም ተረጋጋ ማለት እቺ ልጅ በጣም ተጨንቃለች እና በስልክም ስትነግረኝ ትንሽ ግራ ገብቶኝ ነበር እና እኔ የምር ስለናንተም ሳጣራ በጣም እንደምትዋደዱና እንግዲህ ምንም ነገር አብራችሁ ተዋዳችሁ ለመኖር ምንም ነገር እንደማይዛችሁ ሳጣራ ነበርና ይሄ ፍቅራችሁ በጣም አስቀንቶኝ እሷ ደግሞ ስትደውልልኝ እንዴት እንደዚህ ሊሆን ይችላል ምናምን ብያስቤ ለመፍታት ነው የመጣሁትና በቀና በኩል ብትረዳልኝ ደስ ይለኛል። መጥፎ ነገር አይደለም ያሰብኩት ጥሩ ነገር ነው ያሰብኩት። ምናልባት የሚቀረጸው ነገር ምቾት ካነሳ አይኔ ያየላ ጠፋል ይችላል። ግን ከምንም በላይ የናንተ የቤት ውስጥ ሰላም ነው የሚያሳስበኝ። እንዳልከው በእንቅልፍ ልብ የሚሄድ አንተም ጋር ከሆነ ችግሩ እሷም ጋር ከሆነ ችግሩ ቀላል ነው። ችግር በህይወት ስትኖር አይፈጠር አይባልም። ግን ከተፈጠረ በኋላ ለመፍታት የምታደርገው ነገር አብራችሁ ተግባብታችሁ ከጭቅጭቅ ውጪ በመነጋገር ችግሮች ይፈታሉ እና በዛ በኩል ብትረዳው ደስ ይለኛል። እስኪ ኑሐሚን ጥያቄን መልሽልኝ። ይሄ ልጅ ወንቅልፍ ልብ ወጥቶ የሚሄድ ከሆነ ወይ ጎረቤት ካንቺ ውጪ ምናልባት አንዳንዴ ቆይ መቅደስ ያልሽኝ እህትሽ የት ነው የምትኖረው? አብራችሁ ነው የምትኖረው ወይስ ሌላ ቦታ ነው የምትኖረው? እንደው በአጋጣሚ እዚህ ቤት ውስጥ መጥቶ ቤተሰብ ሊሆን ይችላል ዘመድ ሊሆን ይችላል ያደረሰው ብቻ ካንቺ ውጪ ይሄንን ሊያውቅ የሚችል ሰው አለ? እንዳልኩ መቅደስ ትመጣለች። አብዛኛውን ጊዜ ትመጣለች እኛ ጋር ግን ብዙን ጊዜ አትኖርም። ግን ትመጣለች ቼክ ታደርገኛለች ምናምን አማክራታለሁ። እህቴ አይደለች እነግራታለሁ። በቃ እንደሚወጣ ምናምን እነግራታለሁ። ግን በቃ አያምኑኝም እነሱ። እሷም እንትን ትለኛለች ግን ይወጣል። ጎረቤት እንደውም ጧት እንደሚወጣ እንደሚመለስ ያውቃሉ። በቃ ፕሮባብሊ ጅም እንደጀመረ ጅም እንደሚሰራ ነው የምለው እንጂ ለሊት ተነስቶ ወጥቶብኛል አልልም። ለማዋሸት ለምን አስፈለገ እንዴት ነው ለሰፈር ሰው ለሊት ተነስቶ በእንቅልፍ ልቡ ይወጣል ብዬ ባለቤቴን የምናገረው? የሰፈር ሰው ሳይሆን እኮ አብሮ የሚኖሩ እንግዲህ ማለት ጎረቤት ማለት እኮ የኛ የህይወት አንድ አካል ናቸው። እነሱን ከማዋሸት እኮ መፍትሄ መፈለጉ ጥሩ ነው።
አንዳንድ የማይደበቁ ነገሮች አሉ ይሄ ደግሞ ተፈጥሯዊ ነው ማለት እሱ ብቻ ላይ የሚፈጠር ነገር አይደለም ተፈጥሯዊ ነው አንቺ ብቻሽን መያዝሽ ብቻሽን ሚስጥር ማድረግሽ ለምን አስፈልገ አትሊስት ሌሎች ሰዎች ብቻሽን ምልታሪ አሁን እንዳልሽው ይሄ ልጅ ወጥቶ ቢቀርስ ማለት የእንቅልፍ ልብ ማለት ታውቂያለሽ በሰመመን መሄድ ማለት ነው ምንም እናቀው ነገር የለም ይሄንን ነገር ከሰዎች ሚስጥር አድርጎ መቆየት እሱ ላይ ችግር ያመጣም አንቺ እንደባለቤት እንደምታስቢለት ሰው ችግር ያመጣል እሱ ገብቶኝ ነው እናንተንም ለማማከር የጠራዋችሁ ግን ከኛ በፊት የሆነ ነገር ማድረግ አልነበረብሽ ፋሚሊ ያቃል ከቤተሰብ ውጭ ደግሞ እንዴት ለሌላ ሰው እናገራለሁ እሺ ቤተሰብ ምንም አላደረገም ቤተሰብን በቃ ጸበል ሞከርን እሱ ሊስማማልን አልቻልንም እንግዲህ ቴራፒ ያለው ቴራፒውን ይከታተላል ቴራፒው ላይ ምንም አይነት እንትን የለም ያየነው ነገር የለም ሄልቲካሊ ምንም ጉዳት የለበትም በቃ በምንም መንገድ ልናገኝ አልቻለም ጉዳዩ ማለት ነው ጸበል ወይም ደግሞ እንደነዚህ አይነት ነገሮች እኮ ኢቭን አንተ አልታመምኩ ማለት ምንም በነገራችን ላይ እንደዚህ አይነት ነገሮች በጣም ነው የሚፈጠሩት ብዙ ጊዜ የእንቅልፍ ልብ የመራመድ በጣም ብዙ ሰዎች ህይወታቸውን አጥተዋል በዚህ ምክንያት ይሄ በጣም ቀላል ኬዝ አይደለም ምናልባት እሷ እንዳለችው አንዳንድ ችግሮች አንተ ጋር ኖሮ ከሆነ ጸበል ብትሄድ እኮ ታመምኩም አልታመምኩም ላንተ ጥሩ ነው ላንተ ሰላም ነው ቤታችንን የማስተዳደር ኃላፊነት አለብኝ አቦራን ምንም አይነት ጊዜ የለኝም ታውቃለች በጧት ወጣለሁ ማታ ነው ምግብ እኔ በየትኛውም ጊዜ ልሄድ አልችልም እኔ ደግሞ እንደዚህ አይነት ሐሳብ ስታቀርብልኝ እስኪ መጀመሪያ አንቺ ሂጂ እናልኳትኛ እንደዛ ነው አይደል ያልኩሽ ሂጂና እስኪ አንቺ ተጠመቂ ጊዜ ካለሽ ሂጂ ለምን አብራችሁ አትሄዱም ከዛው ለኝም ነው እንደም ስራ በጣም ነው ቢዚ የሚያደርገኝ ታውቃለች እኮ እሷ ማለት ነው ቢዚ ያደርጋል ግን የተወሰነ ጊዜ እንትን ፍቃድ አስገብተን መሄድ እንችላለን መጨረስ ያሉ ብዙ ስራዎች አሉ አሁን እንደዛ እኮ ስትኝ እኔ አልሄድም ብዬ እኮ አልደመደምኩብሽ ማለት እንዴ አልሄድም በቃ የሆነ ጊዜ ያስፈልገኛል እንዴ ምን አይነት ጊዜ ያስፈልጋል አሁን ለምሳሌ ስራዎች እኮ አሉ እኮ ስራዎቹ ይደርሳሉ ከስራው አንተ አትቀድም ቤታችሁን አይቀድምም ከስራው ቀድማለ እኔ አይቀድምም እያልኩሽ አይደለም ግን እዛ ጋር የሚበላሹ ነገሮችም አሉ ስራ ከሌለ ደግሞ እኛ ልኖር አንችልም ምን ታውቂያለሽ እኮ የሚበላሹ ነገሮችን ስንመጣ እናስተካክላለን አሁን እኮ ብዙ ነገር ሉዝ እያደረክ ነው እያልኩ ያለሁት እኔ ምንም እውነት አሁንም ድረስ የምትይ ነገር እያሳመነኝ አይደለም ደስ ስመለስ ማወቅ መቻል አለብኝ እኮ ነው አይደል ነው ስትመለስም በእንቅልፍ ልብ ከሆነስ እሱን እኮ ማወቅ አትችልም እኔ ጭራሽም ለኔ የሚያስቅም ነገር ነው ይሄ ነገር የምሬ ነው just ከሷ ጋር ሲሪየሱኝ በዚህ ጉዳይ ለወራበት እንጂ እኔ ለብቻ ባሰብኩት ቁጥር ሁሌ ነው የምስቀው እንዴ ጭራሽ ቤተሰብ ያቃልና እኔ የምርሽ ነው ግን እና ለምንድን ነው የማያውቀው እንዴ እኔ ተጨነኩኝ ምን ማለት ነው ተነስተ ይወጣ ከዛ በኋላ የት እንደምትሄድ አላቅም የት እንደምትጠፋብኝ አላቅም እህትሽ እኮ እዚህ እኮ ብዙ ጊዜ እኮ ታድራለች አይደል እኮ ታድራለች እና እሷ እንዴት አትልተኛ አትችልም ይኸውልህ እዚህ ጋር ማን ነው ማለት እኔ ትንሽ ግራ የተጋባው ነው ማለት ነው ሀሚን ናቲ ማለት እዚህ ጋር ማን ነው እየቃዣ ያለው እኔ ግራ እየገባኝ ነው ማለት አንተም ስለዚህ አላቅም ትላለች በዛ ላይ አንቺ ደግሞ ለቤተሰቦቼ ተናግሬያለሁ ከነሱ ጋር አብረን ልናናግረው ሞክረናል ብለሻል እሱ ደግሞ ከቤተሰቦች ጭራሽ ያውቃሉ ይላል ማን ነው እዚህ ጋር እየዋሻ ያለው የሆነ ሰው ግን እየዋሻ እንደሆነ ግልጽ ነው ምክንያቱም ከቤተሰቦች ጋር አውርቼው አውቃለሁ ብለሻል እሱ ደግሞ አሁን ከቤተሰቦች ጋር ማለት ከቤተሰቦች ጋር እንዳወራ የሚያውቀው ነገር የለም ነው እሱም ቅዠት ነው ሳይሆን አሁን ከቤተሰብ ጋር ስናወራ እሱ ማስደንገጥ አልፈለጉም ገብቶ እንደዚህ ይሆንክ ነው ሳይሆን አንቺ በራስሽ መንገድ አናግሪ ጸበል ይዘሽ ሂጂ እና በቃ ያለውን ነገር እዛ ሄደሽ ቼክ አድርጊ ነው እንጂ ቤተሰብ እሱን ጠርቶ ምናምን አላወራው ግን በእኔ በኩል ቤተሰብ እንደዚህ ብታደርጊ የሚለውን ነገር ለምን እኔ ብቻዬን አልሞትም አማክራቸዋለሁ እንደዚህ የተፈጠረ ነው እንደዚህ የሆነ እላቸዋለሁ ለምን ለውጪ ሰው ከመናገር ቢያንስ ቤተሰብ ነው በቃ ይይዝልኛል ሚስጥሬን ብዬ ለነሱ አወራቸዋለሁ ግን እነሱ መጣው እሱ ማስደንገጥ አልፈለጉም የሆነ የተፈጠረ ነገር ሊኖር ይችላል እና ያን ነገር ደግሞ በቃ በሁሉም ነገር ሞክሪ ብለውኝ ሞክሬ ስላቃተኝ እነሱም ደግሞ ሪዛልቱን ስለሚያውቁ በቃ ጸበል ይዘሽ ሂጂ የሚለው ነገር ነው እንጂ መጣው እነሱ ቁጭ አድርገው አላወሩት ቆይ በእንቅልፍ ልቡ ማለት ሲሄድ አንቺ በር አትዘጊበትም በዛ ላይ አትከታተዩም ማለት እንዳይወጣ የምታደርግበት ምንም መንገድ የለም እሱ የሚወጣበትን ቀን የምታውቂ ከሆነ ሰዓቱን የምታውቂ ከሆነ ለሊት ከሆነ ሌሎች ሰዎች ካንቺ ጋር እንዲያድሩ አድርገሽ መፍትሄ ወይ ጸበል እሱ በተኛበት ወይ ጸበል ማድረግ ትችላለሽ የሆነ መፍትሄ መውሰድ የራስሽ መፍትሄ አትወስጂ ማለት ሲወጣ መቼም በር ከዘጋሽ የትም አይሄድም በሩን አልፎ ሊሄድ አይችልም እንደገና እሱ በሚወጣበት ሰዓት ላይ ሌሎች ቄስ ወይም ደግሞ የሃይማኖት አባት ጠርተሽ የራስሽ መፍትሄ መውሰድ አትችይም ነበር በር መዝጋት ምናምን እንዳለ በቃ መውሰድ ያለብኝ እርምጃዎች ወስጃለሁ በር ገንጥሎ በር እየከፈተ ነው የሚወጣው ማለት ገንጥሎ ቁልፍ አለ እየከፈተ ነው የሚወጣው በር ቁልፍ ነው ማድረው ስለዚህ ቁልፉን አስቀምጠሽ ነው እንደ በር የምትዘጊበት
ማለት በቁልፉ ላይ ነው የሚሆነው ማለት እንደዚህ ደብቄበት ምናምን ሞክሬ አላውቅም ማለት ታዲያ ምን መቆለፍሽ ለምን አስፈለገ በር የምትቆልፊበት ከሆነ ቁልፉ ማስቀመጡ ለምን አስፈለገ ስለዚህ አንቺ የቻልሽውን ነገር ማድረግ አልቻልሽም ማለት ነው ሞክሬያለሁ እኔ ማድረግ ያለብኝ እንዳለ ሞክሬያለሁ ማለት በቃ እችለዋለሁ የምለውን ድረስ ሞክሬያለሁ የምትይው ነገር እኮ ግልጽ አይደለም በር ቆልፈሽ ቁልፉን ላይ ማድረግ ትንሽ ሞከርኩ ለማለት ልክ ነው ብዬ አላምንም ለማንኛውም ይሁን እንግዲህ ሁሉ ጊዜ ጥያቄዎች በፍጥነት ላይ ፈቱ ይችላሉ ምናልባት እስኪ አብራችሁ የምትቆጥቡት ገንዘብ እንዳለ ኑሐሚን ነግራኛለችና ያ ገንዘብ አሁን ላይ እሷ በማታውቀው መንገድ ከአካውንታችሁ ውስጥ እየጎደለ እንደመጣነ አዎ የምሬን ነው ስለ ገንዘብ ጭራሽ ወደ እኔን ነው ጭራሽ ነው ማለት እና ያለ ነገር ነው ያወራሉት ገንዘብ እናስቀምጥ ነበር እስካሁን አሁን ላይ ግን ገንዘቡ አካውንት ውስጥ እየገባ አይደለም ቼክ መደረግ የሚችል ነገር ነው ስለዚህ ገንዘብ እንደውም እኔ በጣም ብዙ ጊዜ ጠይቅሻለሁ እያልኩ እያሰብኩ ነበር ግን በሁለታችን መሃል ገንዘብ ይሄን ያህል ማተር ያደርግ ምን ሆነሽ ነው ለምን ደግሞ ማተር ማያደርገው እንዴ ያስፈልጋል እኮ ገንዘቡን ለፍቼ ሰርቼ ነው ማመጣው እንዴ በነገራችን ላይ ምን ይዩሽ ያንተም ገንዘብ ነው ነገር ግን ገንዘቡ ያስፈልገኝ ምን ያደረከው ነው ገንዘቡ ማን ነው የሚወጣው ገንዘቡን ጭራሽ ነው እንደሞተው ምን ይዩሽ ነው አንቺ አንተ ነው የምታስገባው አካውንት ውስጥ ግን አካውንት ውስጥ መግባት ካቆመ ቆየ እና የት እየሄደ ነው አንቺ የምርሽን ነው የምትወሪው ለምንድን ነው የምሬ ማላወራው ለምንድን ነው የምቀልደው በዚህ ሰዓት እንዴ ገንዘቡ ያስፈልገኛል ነገ ልጆቼ ያሳድግበታል ብዬ ማስቀምጠው ገንዘብ ያንቺ ልጆች ማለት እኮ የኔም ልጆች ናቸው እኮ እንደዛ ኮኔ ታለ ገንዘቡ ምን ማለት ነው እኮ አስገባዋለሁ እኔ ወዴት ነው የሚገባው እኔ እኮ ለስራ እየተጠቀምሽ ያልኩ ነው እየተሰማኛለሁ ታውቂያለሽ እንዴት ነው የጋራ አካውንት ነው አካውንቱ ሊነካ ይችላል ነገር ግን እንድታስገባው ብዙ ጊዜ ነው መሰጥ ግን አካውንት ውስጥ ገብቶ ያቀም ገንዘብ የለም አረ አንቺ ክፉ አታውሶሪ በእናትሽ ምንድነው ክፉ ማስወራ እኔ የምሬ ነው ያወራሁት እኔ በጣም መሮኝ ነው ያወራሁት የታለ ገንዘቡ እስቲ እያስቀመጥኩ ነው ያስገባ አይደለም ነው የምትይ ያስገባ አይደለም ሌላ ቤተሰብ አለኝ ነው አንቺ ማሳቂ ነገር አለ ነው እኮ እሱ ነው የጠየቅኩ ያለው የት ያደረከው ደረሰኝ እኮ አስገባዋለሁ ከገባ በኋላ የት እንዳለ እኮ ነው እኮ ማለት ነው ደረሰኝ ማሳየትኝ ማጣቀም እስካሁን ድረስ ከቆየ በቃ ደረሰኝ እኮ እሺ ቆይ አንቺ መቼ ነው እኔ ገንዘብ አስገብቼ አንቺ ከመቼ ወዲህ ነው ላንቺ ደረሰኝ ሲጀመር ስማሳይሽ እና ታዲያ ገንዘቤ የት እየሄደ ነው ባንክ ነው አይገባው ነው ምን አድርገን እኮ አይወስዱትም ማለት ልጅና ጣሪሽ በቃ አንቺ ዝም ብለሽ አታውሪ ለነገር ይወራሽ ነው ሄድኩኝ አይደል ምን አሉሽ ታዲያ ምን ተፈጠረ ተረጋጉ ቆይ ተፈጠረ አትበለኝ ታውቀዋለህ ምን ተፈጠረ አትበለኝ እኔ መሮኝ ነው የጠራዋቸው ቆይ እየወራሽ ያለሽ ገንዘቡን አንተ ያጠፋው ነው እንደዛ ነው እየወራሽ ያለሽ እናንተ ጋር ላንተ ከሰጠውክ ማን ነው እያጠፋው ያለው እሺ የውለ ናቲ ምናልባት አላውቅም ማለት ገንዘቡን የምታስገቡበት መንገድ ማስገባታችሁን ያው ስለምትተማመኑ ደረሰኝ ማሳየት ምናምን ላይሆን ይችላል ምክንያቱም እንደ ቤተሰብ ስለምትቆጥቡ ያው አንድ አካል አንድ አምሳል ስለሆናችሁ የመተማመን ችግር ላይኖር ይችላል ግን አካውንቱን የሚያንቀሳቅሰው የሁለታችሁም ፍቃድ ነው ማለት አንተም ማንቀሳቀስ ትችላለህ እሷም ማንቀሳቀስ ትችላለች ከሁለታችሁ ውጪ ገንዘብ ታዲያ የት ሊሄድ ይችላል ማለት ይሄንን ማን ሊያደርግ ይችላል መለከተን እኮ ሁለታችንን ነው አይደል ጭራሽ ደግሞ እዚህ ጋር እኔ እስከሆኑ ሲሆን አልኩኝ አንቺ ገንዘብ ጭራሽ ከራስህ ከአንድ ኪስ ወደ አንድ ኪስ ሰርካለህ ያልሽ ነው ጭራሽ ደግሞ እኔ ተሰርቃለህ አላልኩም ግን ገንዘቡ የት እየሄደ ነው ገንዘቡ የት እየሄደ ነው ይተጠቀምንበት ካልሆነ ማንም ያነሳው ኦኬ ይሄን ጉዳይ እኔና አንቺ ለብቻችን ምንድነው ለብቻችን ያወራው ነገር ይበቃል ዝም በይ አንቺ አሁን እያናደርሽ ነው እንጣላም እንችላለን ከዚህ በኋላ ቁጭ ብለን ካላወራን በቃ ሲታይን አትምጩ ነገር ይሻላል ሁሉ ጊዜ ነው አንተ ሲጣም ይመጣ አርፈሽ ብትቀመጪ ነው የሚሻልሽ ምንድነው አንቺ እንዴ ሰላም የምንነሽ እንኳን ምንም ሰላም አልነሳውህም እንዴ እንደሆነ ያደረክኝ አንተ ነህ ኧረ በስመ ከመቼ ጀምሮ ነው አንቺ በዚህ ጉዳይ ጭቅጭቅ አንዴ በእንቅልፍ ልብ ትሄዳለህ ትኛለሽ አንዴ ብር ትሰርቃለህ ትኛለሽ የሌለ ነገር አይደለም እያወራው ያለሁት እንዴ እሺ ገንዘቡ የት አለ ቤቴ ውስጥ የሆነ ነገር ካልተደረገ ገንዘቡ የት አለ ለፍቼ እኮ ነው የማመጣው ምንም አካውንቱ ምናምን አትበለኝ እንደዛ ታውቃለህ ምናንቀሳቀሰው እኔ እናንተ ነን አንተ ካልነካው የት ነው የሚሄደው ገንዘቡ እንዴ ማለት ቆይ እስኪ ተነጋገሩ እስኪ ማለት ቆይ እኔ ምንም እየገባኝ አይደለም ገንዘቡን ማን ሊያንቀሳቅሰው ይችላል ታዲያ ከሁለታችሁ ውጪ እናንተ መጀመሪያ ሰማኝ ገንዘቡን አስገባዋለሁ ሁሉ ጊዜ ማስገባት ባለብኝ ሰዓት አስገባለሁ ጀስ ደግሞ ደረሰኝ ምናምን ነገር ይጭራሽ አስቤውም አላውቅም
ለምን ብትል እንዴ ከልጅነታችሁ ጀምሮ እኮ አብረን ነው ያደግነው አይደል አብረን አድገን ጭራሽ ስለ ገንዘብ ይሄው ዛሬ መጀመሪያችን ነው ስናወራ ስለ ገንዘብ እናወራለን እንደዚህ ሰረ እንደዚህ ጠፋ ገንዘብ እናወራለን ስለ ገንዘብ እናወራለን ዛሬ ብቻ ነው አትበለኝ የከፈትሽ ነው አንቺ ልጅ በጣም እያበሳጨሽ ነው የምሬ ነው ቆይ እስኪ አንዴ ተረጋጋ ይኸውልህ አንተስ ምንም መረጋጋትም አልፈልግም ሲጀመርም ካንተ ጋር ያለንን ቆይታ ጨርሰናል በቃ አሁን መቼ ጨረስን መቼ ይኸውልህ አውርተን መግባባት አለብን እንዴ ለምን ይሄ ኮራም ነገር እንድትወሪ ራሱ አልፈልግም እሺ ማውራት ካለብሽ እኔና አንቺ ለብቻችን እንኖራለን ለምንድን ነው ማላወራው በቃ እኮ እኔና አንቺ ለብቻችን እንኖራለን አልኩሽ አይደል ለብቻችን እስከ ዛሬ ስንቴ ነው ድል የሰጠውክ ስንቴ ነው እናውራ ብዬ ለመንኩክ ቆይ እስኪ እንዴ እናሽ ለምንድን ነው የምሰራው ማልኖርበት ከሆነ ለምንድን ነው የምሰራው ተውጡልኝ በእናታችሁ በቃ ይሄ እዚህ ጋር ሰማኛለ አይ አንወጣም ለምን እንወጣለን ከራክሽላችሁ አንድ ደግሞ ጭራሽ ናቲ ቆይ እኛ በመውጣታችን የሚፈታ ችግር አለ ካለ እኔና እሷ እንደ ባልና ሚስት ለብቻችን ተነጋግረን እንግባባለን ስለዚህ እናንተ ውጡልኝ በቃ አንተ ካሜራው ነገር የለም ምንም አይወጡም አንተ ብቻ አይደለም ፍቃድ ያለ አይወጡም ቆይ አንዴ ተረጋጋ ይኸውልህ ማውራት ያለብንን ቁጭ ብለን እናወራለን ተረዳኝ መጀመሪያ አንዴ እዚህ ህይወት ውስጥ አንዴ ገብተናል እና ልንወጣ የምንችለው ተግባብተን ስንሰራ ነው ቀላል ነው አሁን ገንዘቡን ማን ወሰደው የሚለውን እኛ የራሳችን አካውንታንቶች አሉ የራሳችን በጣም ጎበዝ ባለሙያዎች አሉ ምናልባት ይሄ ከአካውንት መስበር ጋር በተገናኘ ችግሮች ተፈጥረው ከሆነ እኛ ልናግዝ እንችላለን ግን አንተ ወሰርክ እሷ ወሰርክ አይነት ነገር እንድትጨቃጨቁ አንፈልግም እኛ እንተጋገዝ የሆነ መንገድ እንፍጠር ምናልባት ደግሞ የአካውንታችሁን በሌላ መንገድ ሃክ አድርጎ ሊጠቀም የሚችል ሰው ሊኖር ይችላል አሁን ዝርፊያ በተደራጀ መንገድ እየተሰራ ያለበት መንገድ ነው ለነገሮች ጥንቃቄ ማድረግ አለብን አሁን የሚያጨቃጭቃችሁን ነገሮች ከሁለታችሁ ውጪ ሌላ ሰው የፈጠረው ነገር ሊሆን ይችላል ምናልባት ግን አሁን ከምንም በላይ እናንተ ሰላም የሚፈጥረው ነገር የለም አሁን እኔ እናንተን የጠራሁት ይሄን ነገር እንዲመልስልኝ ነው በቃ ማንንም ሊወስ መልስልሽ እንፈልግ እስኪ ንገሪ ገንዘቡ የት እየሄደ ነው እኔ ምን አውቃለሁ በይዘው አንቺ ልጠይቅሽ ያሰብኩ ነበር እኔ ግን ነገርኩሽ ለስራ እየወጣሽ ይሆናል ብዬ ነው ያሰብኩት አንተ ነህ የምታስገባው አንቺ በእርግጠኝነት ሲጀመር ሌላ ሰው የለም ጸበል መግባት አለብሽ በእርግጠኝነት የምነግርሽ ነገር ማለት ነው ምክንያቱም የምትወሩ ነገር ሁላ እኔ ከቅርብ ጊዜ ጀምሮ የጤነኛ ወሬ አይደለም ሁላ እየወራሻለሽ ጀስት ሆን ብለሽ ትዳር ለመጥበጥ እየተነሳ ምን ሌላ ይሄን ላይፍ አትፈልጊውም ነው ምን ማለት ነው መፋታት ነው የምፈልጊው ምን ማለት ነው ወሬሽ ሁላ ይሄን ትዳር እንደማፈልጊው እኮ ነው የሚያሳየው እኔ እንደዚህ አይነት ነገር አላነሳውብም ሲጀምር አይደል እንደዚህ አይነት ነገር አላነሳው አንቺ በእርግጠኝነት የሆነ ግንኙነት አለሽ ከሌላ ሰው ጋር በእርግጠኝነት የሆነ ጭራሽ እየጠረጠርከኝ ነው ቆይ ተረጋጋ ጭራሽ እየጠረጠርከኝ እኮ ምን ማለት ነው አርፈሽ ተቀመጪ መጀመሪያ ሌላ ሰው ምናምን ማለት ምን ማለት ነው እና ምንድነው ትዳር ለመጥበጥ እየሞከርሽ ያለሽ ይሄንን ልትለች ትዳር ነው እየበጠበጥኩ ያለው ትራመዳለች እኛልሽ ደግሞ ያልተፈጠረ ነገር አላወራውም ይሆን ያለው ነው ምን መስከረልሽ ቆይ ይሄንን ልትል የቻልክበት ምክንያት ምንድነው እንዴ ሁኔታ ሆኖ ምንም እኔ ይኸውልህ ገንዘብ አስገባለሁኝ ከዛ በኋላ አውርተን ራሱ አናውቅም ስለ ገንዘብ በቃ ከዛ ምን ትለኛለች ይኸው ደግሞ ተነስታ ድንገት ሰሞኑን ደግሞ እያለች ነበር ገንዘብ እንደዚህ ጠፋ እኔ ምን አውቃለሁ እንዴ እኔ ባንክ ነው እንደምሰራው ይኸውልህ ገንዘብ ማስቀመጥ ስንጀምር ተባብለናል የሆነ ነገር ቢዝነስ እናደርጋለን በቃ የሆነ ነገር እንከፍታለን ለዛ ይውላል አስቀምጣለሁ ገንዘቡ የለም አስቀምጣለሁ ገንዘቡ የለም እና ታዲያ ምን እየሆንኩ ነው ያለሁት እድሜን ነው እየጨረስኩ ያለሁት እኔ ልጅ መውለድ እፈልጋለሁ ለምንድን ነው የምሰራው ታዲያ ለማን ነው የምሰራው ቆይ ማለት ሁለታችሁም አታውቁም ስለዚህ ነው አይደል አሁን እያላችሁ ምንም ማውቀው ነገር የለም አስገባለሁኝ ጀስት ለቤት ውስጥ ለሚያስፈልጉ ነገሮች ለአንዳንዴ እማወጣው ብር አለ እሱም ቤት ውስጥ ለማወጣው ነገር በቃ ምንድነው ቤት ውስጥ የምታወጣው የምርሽ ነው የምታወጣው ምንድነው የምታወጣው እና አስፔዛ ምንድናቸው ምንድነው የምንበላው ምንድነው ቤት ኪራይ የምንከፍለው ስቲል አስፔዛ ስንት ብር እንደሚወጣ ይታወቃል እና ስንት ብር አሁን እየተንቀሳቀሰ ያለው አይደለም አሁን እየተንቀሳቀሰ ያለው ብር ምን ያክል ነው እኔ ምን አውቃለሁ እንዴ እኔ ያንን አካውንት ዞር ብዬ ቆይጭ ገንዘቡን ነው የምፈልጊው ምንድነው ችግርሽ ቆይ እኔ የምናስቀምጠው ገንዘብ እንዲቀመጥ ነው የምፈልገው እሺ አንድ ነገር ልንገርሽ አካውንት ከፍተሽ ለብቻሽ ማታሚም ከሆነ እያንቀሳቀስክ ነው የምትይ ከሆነ አካውንት ከፍተሽ ለብቻሽ ማስቀመጥ ትችያለሽ ነገውኑ ወይ ዛሬውኑ ከፈለግሽ እሱንም እፈልጋለሁ ይሄው ቤትሽን ወሰጂ እንደፈለሽ ከኔ ወተም እኔ ከህይወትሽ እንደወጣም ከፈለግሽ እወጣልሻለሁ ምንም እንዳያሳስብሽ በቃ ይሄ ማለት ምን ማለት ነው ምን ማለት ነው አንቺ ራስሽ ሊባ ማለት ሰው አንዴ አንቺ ላይ አታውቂኝም ነው እንዴ ተረጋጉ ቆይ ያው ጭራሽ ተጨንቂ ሳቃለሁ ናቲ በጣም ስሜታዊ የሆንክ ነው ተረጋጋ ባክ ምንድነው አንተ ራስህ ስሜቴ ማለት ነው ስታስቡ ከገዛ ኪስ ሰርቃል ስባል አኩ ተረጋጋ እኔም እኮ እሱን ነው ለመረዳት እየሞከርኩ ያለሁት እስኪ ለመረዳት ነገሮችን በመረጋጋት ለማሰብ ሞክር ይገባኛል ማለት እኔ እኮ እዚህ ጋር በጣም እየተወዘጋገብኩ ነው ምክንያቱም
ሁለታችሁም እየሆነ ያለውን ነገር አታውቁም አንተም አላውቅም ትላለህ እሷ ታዲያ ማን ነው የሚያውቀው ስለዚህ ጉዳይ ማለት ገንዘቡ ወሬት እየሄደ እንደሆነ ማንም አያውቅም እዚህ ጋር እንደው ምናልባት በእንቅልፍ ልብ ከምታደርገው ነገር ጋር ይገናኘውን እኔ የማውቀው እኔ የማንቀሳቀሰው ብር just ቤት ውስጥ እሱንም ራሷ እየነገረች ይሄን ያህል ብር አውጣና ይሄን ያህል ነገር መግዛት አለብን ስትለኝ እነዛን ብሮች እየሄድኩኝ አወጣለሁ ከዛ በኋላ የሚያስፈልገውን ነገር አደርጋለሁ በቃ ሌላ ምንም እየተፈጠረ ያለ ነገር እንደሌለ ነው የማውቀው just ብር ሲወጣም እኔ የማስበው አይምሮዬ ላይ ያለውም በቃ የሆነ ስራ ጀምራለች የሆነ ነገር ጀምራለች ወይ ሳይሳካላት ወይ ለኔ አልነገርም ብላ አስባም ሊሆን ይችላል እያልኩ ነው እኔ የማስበው አሁን እረፍ ወደኔ አታምጣው ነገሩን እረፍ ታውቃለህ አንድ ገንዘብ እኔ ባንክ ቤት ወስጄ አስገብቼ ምናምን አላውቅም ማን ገንዘብ ታጠፋለህ እንዴ አንተ በምን ድረማጠፋው ምናልባት ልታጠፋ የምችልበት መንገድ ካለ አንዳንድ ጓደኞችን ስጠይቅ እንደምጠጣ ምናምን አንዳንድ አልፎ ከቅርብ ጊዜ ወዲህ መጠጥ እንደምጠጣ ነግረውኛል ውድ መጠጥ ምናልባት ከሱ ጋር የተገናኘ ነገር ሊኖር ይችላል የፈለገው ውድ መጠጥ ልጠጣ አንቺ እየተንቀሳቀሰ ነው ያልሽውን ያክል ብር አወጣለሁ እንዴ ስለዚህ ትጠጣለህ ማለት ነው ኖ ትንሽ ነገር ልጠጣ እችላለሁ እንደማንኛውም ሰው መጠጥ ነው እና ምን ይሁንሽ ምን እንደምጠጣ ታቂብ ነው አንቺ የተለየ ባህሪ ነው ወይም ደግሞ አድሬ ወይንም ከዚህ በፊት ከምገባበት ሰዓት አምሽቼ ስገባይተሽ እንዳቀልሽ የመጠጥ ሱስ አለብህ አላልኩም እኔ ብትጠጣኮ በቃ በመጠጣት ውስጥ ተታለላለሁ ግን ማለት ትንሽ ግራ ያጋባይ ነው ስለናቲ ማለት እሱ እዚህ ጋር ከመምጣቱ በፊት የተወሰነ ነገር አውርተናል ግን ስለናቲ መጠጥ ይጠጣል ምናምን አላልሽኝም ውጭ ላይ ጥሩ ግንኙነት ነው ያለው ከሰው ጋር መልካም ሰው ነው ብለሽኝ ነበር ግን መጠጥ ምናልባት እኮ የሰው ልጅ ሊቀይ ይችላል ምናልባት የቃዥ ያለው ማለት መጠጥ መጥፎ ነው የዛሬ ሰው ደግሞ አይታመንም ዛሬስ የሚያደርስ ነገርም እንደው ጠጥቻ አላቅም በመድኃኔዓለም እኔ እንዳልኩ ነው ሱሰኛ አይደለም መጠጥ ይሄን አክል እንትን አይልም አንዳንዴ ከጓደኞቹ እኔ እሱን ነው ማውቀው አንዳንዴ ከጓደኞቹ ጋር በቃ ጓደኞቹ ምናምን ታይም ሲኖራቸው ሄዶ አብሯቸው ሲቆይ ይጠጣል እንጂ መጠጥ ሱሰኛ ምናምን አይደለም እሱን አውቃለሁ ሱሰኛ ቢያለው ሱሰኛ ቢሆን በቃ ለሱሱ ተጠቅሞት ነው እላለሁ እንደዛ አይነት ባህሪ የለበትም ሰው እንደዛ አይነት ባህሪ ከሌለበት ገንዘቡ የት ሄደ ትራንዛክሽን ይችላል እኔ የወጣው ከሆነ ትራንዛክሽኖችን እኮ ማየት ይችላል እና ምን አደረገው ነው እኔ ምን አውቃለሁ በቃ ወጪ እንደምታረግ ያሳያል እኔ እንግዲህ ስለዚህ የገንዘቡን ጉዳይ እንግዲህ ባንክ ላይ ሄደን ልንፈታው የምንችለው ነገር ነው እኛም የሥራ ባልደረቦች ስላሉን እዛ ሄደን ነገሮችን ለማጣራት መሞከር እንችላለን ከዛ ውጭ ግን ይሄ የጸባይ መለዋወጦቹ ከምንድነው የመነጩት ቆይ አደጋ ደርሶብህ ነበር ወይስ ምንድነው ስራ ያስጨነቀህ ነው አእምሮ ውስጥ ምንድነው አሁን ሰላም ይሰማሃል ምናልባት አንዳንዴ ነገሮች በጣም ክራውድ ሲያደርጉ በእንቅልፍ ልብ የመሄድ ጉዳይ ሊፈጠር ይችላል ብለህ ታስባለህ እስኪ ስለ ስራ አወራኝ ምን ሰላሜን ያጣሁትኝ አሁን በቅርብ ጊዜ ነው እሱንም ይሄን ተነስተህ ትሮጣለህ ትሄዳለህ በሌሊት ትወጣለህ ማታ ጧት ትገባለህ ምናምን ነገር የምትለው አይነት ወሬ ሲጀመርብኝ ነው በቃ እንጂ ታቀኛለች እሷም ትዳሬን አምኜ ትዳሬን አክብሬ በዘነ ስርዓት ለቤቴ ማድረግ ያለብኝ ነገር እያደረኩ ምኖር ሰው ነው ለዚህ ደግሞ ከሷ ውጪ ሌላ ማንም መስከር የለኝም ምን ጭራሽ ማለት ነው ራሷን በዘነ ስርዓት ትመሰክራለች በዚህ ጉዳይ እንዴ ከሆነ ጊዜ በኋላ ያመጣችሁ አመሉ እንደዚህ ትነሳና ድንገት ግንፍል ተለና እንደዚህ ያደርጋል በዚህ ገብታል በዚህ ወጣል ከዛ ጊዜ በኋላ ነው ሰላማችን ያጣነው ስራ ያጨናንቀኛል አው ግን ዘር እኔና እሷ ሲጀመር ቼክአፕ አለን በየተወሰነ ጊዜ አንድ ጊዜ እየሄድን ቼክአፕ እናደርጋለን ሙሉ ቼክአፕ ነው የምናደርገው ጀስት ምንም አይነት ነገር አንተ ለየት በአሪፍ ሁኔታ ላይ ነው የምባለው እንደው እሷም እንደዛው ነው የምትባለው ጀስት ግን ከሆነ ጊዜ በኋላ እንደዚህ ነው ወሬዎችን አመጣች ምን ማለት ነው እኔ እንደውም ለሷም አልነገርኳትኝ ለብቻዬ ሐኪም ቤት ቀይሬ ተመርምሬያለሁ በቃ ሙሉ ቼክአፕ አድርጌያለሁ ሙሉ ጤነኛ እንደሆንኩኝ የተነገረኝ ድንገት እሷ ደግሞ መታረሙ ድንገት እዚህ ጋር ተመጣና በእንቅልፍ ልብ ትጓዛለህ እንደዚህ ታደርጋለህ በዚህ ጋር ተገባለህ በዚህ ትወጣለህ ምን ማለት ነው እኔ ተፈጠረ ነገር አላወራውም እሺ ማን መስከራለሽ እሺ እየሆነ ያለውን ነገር ነው እየተናገርኩ ያለው ተመልሰን ጭቅጭቅ ውስጥ አንግባ ቆይ ተመልሰን ጭቅጭቅ ውስጥ አንግባ እስኪ እንደው ምናልባት የናንተ ህይወት ላይ ደስተኛ ያልሆነ እንደው በስራ አጋጣሚ ወይ በሆነ አጋጣሚ በእናንተ ህይወት ውስጥ ችግር ያለበት ሰው ሊኖር ይችላል ምንም ያን ያክል ጉዳት የደረሰብኝም ነገር የለም ያን ያክል በቃ የሥራ ጉዳይ ሄጀስ የተለመደ ነገር ነው ሞር እንደውም በፊት ላይ ጨነቅ ነበር አሁን ላይ እንደውም በተረጋጋው ሁኔታ ላይ ነው እየኖርኩኝ ያለሁት በቃ ኖርማል ነኝ እኔ ምንም የሆንኩት ነገርም የለም በህክምናውም አጣርቻለሁኝ እሷ የምትለኝ ነገሮች ተነስቼ ማለት ህክምናውንም አየው ምንም ስራ ቦታ ላይ ምንም አይነት ግጭት ተፈጥሮ አያውቅም
በቃ በኖርማል ሁኔታ ነው እየኖርኩኝ ያለሁት ምን እንደምትወራው ላኮ ነው ግራ ገብቶኝ ነው ያለሁት እስካሁን ድረስ ስለዚህ አንተ የምትለው እሷ ነች እየቃዠች ያለችው ነው የምትለው መስለኝ እንደዛ ነው በቃ ምን ላድርግ አንተም ጸበል ብትሄድ እኮ አይከፋም ማለት ምን አገባህ አንተ ሲጀመር ስለኔ እንደዚህ የምትወራው ጸበል ብትሄድ እያወራ ያለው እኮ ልክ ነው እያወራ ያለው ምን የምትወራው አንቺ ደግሞ ጭራሽ እስኪ ዝም በይ በእናትሽ አይደለም ምን ጸበል እኮ ጉዳት የለውም ብትሄድ ምንም ጉዳት አለው እያልኩ አይደለም ስለታመምክ ሳይሆን ይኸውልህ ነው ጊዜ እንዴ አንተ ሲጀመር ለምን ለራስ ጊዜ የማይኖር ማለት ለምን ማለት ጤናን ለመጠበቅ ጊዜ ከሌለህ እኮ ከባድ ነው ማለት ስራ ሲሆን እኮ አምሮ ክራውድድ ይሆናል እብደት እኮ ከዚያ ነው የሚመጣው አሁን ዝም ብለህ ከማውራት በፊት እኔን ስማኝ ዝም ብለህ አውራ እሺ እኔ ምንም አይነት ጊዜ የለኝም በቃ ረፍት አደርጋለሁ በደንብ ረፍት አደርጋለሁ ግን እንደዚህ ጸበል ድረስ ሄዱ እንትን ለማለት የሚሆን ጊዜ ምንም አይነት ጊዜ የለኝም በሳምንት አንድ ቀን እንኳን ረፍት የለኝም ጊዜ አለኝ ረፍት አለኝ ግን ደግሞ መተኛት አለብኝ እኮ ረፍት ማድረግ አለብኝ አይደል ግን ስለማይመቸኝ ተዋለው በቃ ቁጭ ነው የምለው እኮ አንተ ጊዜ የለህምና እኔ ማበድ የለብኝም እኮ ምን እኮ ትቻለሽ ምንድነው የምትይው አንቺ ምንድነው ቤቴ ውስጥ እኮ ነው የተፈጠረ ያለው እኔ ጋር ለምትችግሩ ምንድነው የምትይው ለሊት ተነስተህ በእንቅልፍ ልብ ትሄዳለህ ከዛ ጧት ትመለሳለህ ከዛ ገንዘቡ የለም እና ታዲያ እኔ እንዴት ሰላም ይላግኝ ገንዘብ ምናምን ነገር አትበይ ሁሉንም ነገር መውሰድ ትችላለሽ እኔ ትይልሽ መውጣት እችላለሁኝ ስለ ገንዘብ ብቻ አይደለም እዚህ ጋር እኮ ስለ ገንዘቡ ብቻ አይደለም ዋናው ነገር የናንተ ቤት ሰላም መሆን አለበት ገንዘብ ዛሬ ቢጠፋ ነገ ይመጣል አንድ ነገር ልንገርህ ሲጀመር አይመለከትም በቃ ለምንድነው እንድትወራ አልፈልግም ሰምተኛል አይደል እኔ ማውራቴ ችግር ያመጣብን አው በቃ ምን አይነት ችግር አመጣብን ሲጀመር ምንም አልተመቸኝም ምን ነገር ልንገርህ አይደል ለምን አልተመቸው አንቺ ሲጀመር እኔና አንቺ ደግሞ በደንብ እናወራታለን ኖ እዚሁ አውራት በቃ ዝም በይ አሁን በጣም ያበዛረጋ እዚሁ አውራት ማለት እዚሁ አውራት ቆይ አይደለም ተረጋጋ ጭራሽ እንጭላጭሽ ነው ተረጋጋ እሺ እዚሁ ማውራት ትችላለህ አልፈልግም በቃ ኖ አይደለም አንድ ነገር ልንገርህ ቆይ ቪዲዮ ውስጥ ከዚህ በላይ እንድትቆይ አልፈልግም ለምን አልፈልግም በቃ ስለማልፈልግ ችግሮችን ተነጋግሮ አልፈልግም አትፍታልኝ ተረጋጋ አንቺ ዝም እንድትይ ብቻ ነው ስለዚህ ችግር ያለው አንተ ጋር በቃ ምንም ነገር አትወራ አልፈልግም ዝም በይ ነው አታስፈራራት ነው በመነጋገር ነው አንተ ካሜራውን አጥፋው በቃ ይኸውልሽ እኔ ጋዜጠኛ ወይ ማናት እሷ ሲጀመር አይደለም በቃ እየተፈጠረ ያለው ምንድነው ደጅ ማናት እሷ ደጅ በጋርድ መንቀሳቀስ ጀመረች ፊልምና አንቺ መቅደስ ነሽ መቅደስ እንደውም አንቺ ራሱ መጠይቅሽ ጥያቄ ምንድነው የምትጠይቃት ይሩጣል በቃ ዝም በይ ወይ ግድ የለም ልጠይቃት አልፈልግም በቃ ቤት ውስጥ እንደፈለግ አንተና እሺ ተረጋጋ ቆይ እዚህ በኋላ ተረጋጋሽ ዝም ይኸውልህ ግድ የለም ማነው ሌባ አይደለም ማስ ምንም እንዲያናግሩኝ አልፈልግም ተረጋጋ በቃ እባክህ ያወራን እኮ ነው ሌላ አልፈልግም እሺ አልፈልግም በቃ ምንም ነገር ማውራት አለመፈለግ እኮ ትችላለሽ አንተና አውርቻለሁ እሷን አውርቻለሁ እሷን ላውራት አታውራት አንድ ነገር ልንገርህ ሂድ በቃ ውጭ ውጣልኝና ማውራት ትችላለህ እኮ ውጭ ውጣልኝና አውራ አልፈልግም ቤቱ የኔም ነው አይደል ቆይ የኔም ቤት ነው እሺ የኔም ቤት ነው አይደል ቆይ ስሚ የኔም ቤት ነው አይደል በቃ ስለዚህ አርፈሽ ተቀመጭ ቆይ ቤቱ አቦራ ነው ነኝ አይደል ምን ልሁን ነው የምትይው ዘረፋ ጀመራችሁ ደግሞ የምን ዘረፋ ነው ምንም አልተመቸኝም ምን አድርገን ልንገር በቃ የምን ዘረፋ ነው ያመጣችሁት የራሱ ጉዳይ ሂዱታል በእናትህ ሂዱታል የእነሱ ህይወት እየተበላሸ እያየን እንዴት ነው የምንወጣው ፈረጅ የእኛን ህይወት ለማስተካከለኛለን የኔ ጌታ በቃ የራሴን ህይወት እኔ ራሴ አስተካክላለሁ ከእሷ ጋር ያለኝ ነገር እኮ ተነጋግራችሁ እየፈታችሁት አልነበረም ምንም ውጡ ሁላችሁ ውጡ ካሜራውንም ይዘው ውጣ በቃ አንዴ ይኸውልሽ ቆይ እሷን ላውራት አልፈልግም እሷን ላውራት ሂድ ጫወራት አንዴ አልፈልግም ውጡ ሁላችሁ ውጡ አንቺ ደግሞ ስለማታውቂው ነገር ቆይ አንቺ እንዴት አውቀሽ ነው አጭበርባሪዎች ናቸው ከዚህ በፊት እንተዋወቃለን ሌቦች ናቸው የምትለው ታውቂናለሽ ከዚህ በፊት ቆይ ከዚህ ይውጣልኝ በቃ አይ ሌቦች ናቸው ያለችበት በቃ ይውጣልኝ ሌላ ጊዜ እንመለሳለን እሺ አጥፋው በቃ ካሜራውን አጥፋው በቃ አጥፋው እንግዲህ ውድ ተመልካቾቻችን በተደጋጋሚ ዚናቲና የኖሃሚን እህት እዚህ ቦታ ላይ እንደሚገናኙት ተከታትለናቸው ነበረ ያው እንዴት እንደሚሆኑ ውድ ተመልካቾቻችን እዩ ከዚህ በፊትም በነበረን ፕሮግራም ላይ ተባብረው ከቤታቸው እንዳስወጡን እንግዲህ ተመልክታችሁ ነበር እንግዲህ እሱን ፍንጭ በማድረግ እንግዲህኛ ክትትል ለማድረግ ሞክረናል
እንግዲህ የተለየ ግንኙነት እንዳላቸው እሷም ተሸፋፍናለች። ዛሬ እንግዲህ ለሶስተኛ ጊዜ ነው ያዝናቸው። ይሄ ማለት እንግዲህ የናቲ የባህሪ መለዋወጥ እንግዲህ ከዚህ ጋር የተገናኘ ነገር እንዳለው እንገምታለን። ከሚስቱ ውጪ እዚህ ቦታ ላይ ምን ሊያደርግ እንደሚችል፣ ቦታው እንደምታዩት እንግዲህ ጫካ ነው። በጣም ማንም ሰው ሊኖርበት የማይችለው በጣም ተቀራርቧል። ውድ ተመልካቾች እንግዲህ በጣም እየተሳሳቁ ነው። ይሄ ማለት ከጀርባ እንግዲህ የሆነ ነገር እያደረገ እንደሆነ እንግዲህ እየሸወደ ያለው ናቲ እንደሆነ ነው በዚህ ቪዲዮ ማረጋገጥ የቻልኩት። ይህንን የቪዲዮ ማስረጃ ይዘን እንግዲህ ምን ሊፈጠር እንደሚችል እያቀፋት ነው። ይሄ ማለት የሆነ ነገር እንዳለ በመካከላቸው ግልጽ ነው። ጸጉሯን እየነካካት ነው። እንግዲህ ኑሐሚን ህይወቷ ላይ ምን እየተፈጠረ እንደሆነ ታውቁም። እንግዲህ ፊት ለፊት የምትመለከቷት ልጅ የኑሐሚን እህት ናት፣ መቅደስ። እንግዲህ ከዚህ በፊትም እሷን ለመከታተል ሞክሬያለሁ። በተደጋጋሚ እሱን ለማግኘት ትሞክራለች። በጣም ብዙ ነገር እያወሩ ይመስላል። እንግዲህ ይህንን ቪዲዮ ይዘን ለኑሐሚን ስናሳያት እንግዲህ ምን አይነት ማብራሪያ እንደሚሰጡ እናያለን። እንግዲህ ሁለቱ ግንኙነት በተደጋጋሚ ለመከታተል ሞክረን ነበር። እንግዲህ ምሽት ላይም እንደሚገባበዙና ምሽት ላይ የተለያየ ጊዜ እንደሚያሳልፉ አምሽቶ ወደ ቤት የሚገባበት አንዱ ምክንያትም እንግዲህ ከመቅደስ ጋር የተለያየ ቦታ ሲዝናና እንደሆነ ተመልክተናል። እሱን በቪዲዮ ለማስቀረጽ ስላልቻለን እንግዲህ ለቪዲዮ ለመቅረጽ የማይቻልበት ቦታ ስለሚዝናኑ እሱን ማስቀረት አልቻለን በቪዲዮ። ግን ይሄ ለኛ በጣም ትልቅ መረጃ ነው። ይህን እንግዲህ ቪዲዮ ምን እንደሚሉ እንግዲህ ለማስረዳት ምን አይነት ውሸት እንደሚጠቀሙ እናያለን። እስካሁን ግን ባለኝ መረጃ መቅደስና ናቲ የሆነ አይነት ድብቅ ግንኙነት እንዳላቸው ይሄ ማስረጃ እንግዲህ ለኔ በጣም ወሳኝ ነው። ማለት ተሸፋፍነዋል። በጣም በተደጋጋሚ እዚህ ቦታ ይገናኛሉ፣ ይተቃቀፋሉ። ከዛ ተያይዘው አንዳንድ መጥፎ ነገር የሚደረግበት ቦታ እንደሚሄዱ እንግዲህ